ክብሩን ጽድቅናውን ለመግለጽ የሚጠቀምበት ነው። ታዲያ ሰው ፈጣሪ ብለን ስናስብ ጊዜ ታላላቅ ገናና ስራዎችን የሰራ ነው። ታላላቅ የጸጋ ባለቤት ሰማይን የፈጠረ ምድርን የፈጠረ ጨረቃን እነዚህን ሁሉ ያስገኘ አምላክ እኛ ብሎ ሲናገር ጊዜ ግነቱን እና ክብሩን ብዜትን እንዳልሆነ ራሱ እኔ አንድ ብቻ ነኝ ብሎ ራሱ የሚፈታ ቦታ ላይ ስለሆነ ምሳሌ ሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐድ አላህ አንድ ነው በሌላ ወኢላሁኩም ኢላሁ ዋሂድ እያለ ይናገራል። እኔ አምላካቸው አላህ አንድ ብቻ። እሺ ሁለት ነው እንዳንል ሶስት ነው እንዳንል ሶስት ጠቅሶ አይደለሁም ብሏል። እሺ ወላ ተተኺዙ ኢላሀይን ኢስነይን አለ። ሁለት አማልክት ያዘዋል። ኢነማ ሁወ አምላካቸው አላህ አንድ ብቻ ነኝና ይላል። ሶስት የሚለውን ጠቀሰ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። በሱረቱል ኒሳ ላይ ምን አለ? ሶስት ወይንም ስላሴ አትበሉኝ አለ። ከዚህ ንግግራችሁ ተቆጠቡ እኔ አንድ ብቻ ነኝና እያለ ይናገራል። እሺ ሌላ ደግሞ እንዳላስረዝምልህ፣ ለምንድን ነው ሰይጣን አላህ የቀጣው? ለምንድን ነው ሰይጣን እዛ አንብቤ ያለው እስከብራራልኝ። ሰይጣን የአምላክን ትእዛዝ አልፈጽመም ብሎ ከዚያ በኋላ በትዕቢቱ በዛው በክህደቱ ስለጸና አላህ ከዚህ ውረድ ምን ስለሆነ ለምንድን ነው የትኛውን ለማን አልሰግድም ስላለ ነው ሰይጣን? እስከብራራልኝ። ለአደም ነው ስግደት ሲባል ጊዜ አምልኮ አይደለም። ተሻለ አይደለ? ልክ ለምሳሌ ወደ ካዕባ ሰዎች ዙረው ሲሰግዱ ለካዕባ አይደለም የሚሰግዱት። ተሻለ አይደለ? ልክ እንዲሁ እነርሱም አደም ዓለይሂ ሰላም ለእርሱ ስገዱ፣ ይህ የሰላምታ ስግደት ነው። ሰላምታ ላይ ያቀረበ ይህን አላደርግም አለ አደም ዓለይሂ ሰላም ባጭሩ። ይህን ትእዛዝ አላደርግም በማለቱ አላህ ስብሐነሁ ወተዓላ ንስሐ ቢያደርግ ዛኔ ሰይጣን አላህ ስብሐነሁ ወተዓላ ይቅር ይለው ነበር። ነገር ግን እርሱ አላደርግም ብሎ በዛው አሻፈረዝ ብሎ ካደ፣ እምቢ አለ፣ ኮራ። እዚህም ነው አላህ ስብሐነሁ ወተዓላ ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን ይላል። በሶስቱ ቃላት ይገልጸዋል። ሰይጣን ግን ሲቀር እርሱ እምቢ አለ፣ ኮራ፣ ከካህዲያኖችም ሆነ አለ እና ያ ነው የአምላክን ትእዛዝ አልፈጸመም በማለቱ እና በዚያ በክህደቱ ላይ በመጽናቱ ነው አላህ ሱብሓነሁ ወተዓላ የቀጣው። እሺ ስግደት የሚገባው ለአላህ ብቻ አይደለም እንዴ? ለምንድን ነው የጸጋ ስግደት ለአዳም ስገድ ያለው? እኔ እሱ በጣም ነገር አይገባኝ። ምክንያቱ አሁን በሙስሊሞች የጸጋ የሚባል የለም የምንም የለም፣ ለአንድ አላህ ብቻ ነው የሚሰገደው። እዛ ደግሞ ለአዳም ስላልሰገደ አላህ ቀጣው ይላል። የጸጋ ስግደት አላልኩም። ምን ያህል የጸጋ ስግደት የሚባል የለም። የጸጋ ስግደት የሚደረገው ለአላህ ብቻ ነው። አየሽ፣ ስጁድ ሹክር ይባላል በእኛ የምስጋና ወይንም የጸጋ ስግደት ይባላል። ይህ የሚደረገው ራሱ ለአላህ ነው። አላህ አንድን ጸጋ በሰጠሽ ጊዜ እርሱን አስመልክቶ ለማመስገን የምታደርገው ስጁድ ሹክር ይባላል። ለማን ነው የሚደረገው? ለአላህ ብቻ ነው። ገብቶሻል? ማንኛውም ስግደት ለአላህ ነው። እዚህ ቦታ ላይ ታዲያ ለአደም የተባለው ምንድን ነው የሚለውን አብራራላችሁ። ሙፈሲሮች ሲናገሩ ስጁድ ተሕያ ብለው ተናገሩ። ስጁድ ተሕያ የሰላምታ ስግደት፣ ሰላምታ ላይ የተቀረበለት እንጂ ሌላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጹ ይህን ምን እንደሆነ በአደምና በአላህ በመላእክቶች መካከል ምን ተብለዋል? መጀመሪያ መላእክቶች ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ተብለዋል። አደምንም ፍጥረቱን አስተካክዬ በጨረስኩ ጊዜና ነፍስንም በዘራሁበት ጊዜ ለእርሱ ስገዱለት ተብሎ ታዘዋል። ስገዱለት። ልብ በሉ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዴት እንደነበር የሆነውን ነገር ገለጹልን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለማ ኸለቀ አላሁ አደም ቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ አልመላኢካ ፈሰሊም ዐለይሂም ወሰየሩዱነ ለክ ወሃዚሂ ተሕየቱከ ወተሕየቱ ዙርየቱከ ኢላ አን ተቁመ ሰዓ። አላህ አደምን በፈጠረውን ጊዜ አሉ። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም የሆነውን ሲነግር ስጁድ አደረጉ ሲባል እንደው እኛ እንደምናስበው ሂዶ መሬት ላይ መነጠፍ መስገድ ነው። እንደዛ አይደለም። ታውቃለህ፣ አላህ አደምን በፈጠረው ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም እንዲህ አለው፣ አደም ሆይ ሂድና ወደ እነዚያ መላእክቶች ሰላምታን አቅርብ አለው። ይህንንም ሰላምታ በምታቀርብ ጊዜ የሚመልሱልህን ትሰማለህ አለው። አያችሁ አይደል? ከዚያም ፈዘሀበ አደም ሄደ ወቃለ አሰላሙ አለይኩም አላቸው። አሰላሙ አለይኩም አላቸው። ወአለይኩም ሰላም ወረሕመቱላሂ ብለው መለሱለት። ወተሻለ አይደለ? ይሄን ነው ዑለሞች ምን አሉ? ሀዛ ስጁድ ተሕያ፣ ይሄ ነው ለአደም የተደረገው የሰላምታ ስጁድ የሚባለው ይሄ ነው አሉ።
በማክበር ያንን ሰላምታ ማቅረብንና ሰላምታን መመለሳቸውን ለመግለጽ እንጂ ሂዶ እንደኛም እንደምናስበው ለይሰ ከማ የስጁዱ በኑ አደም አስጁድ ዐለል አርድ የአደም ልጆች እንደሚሰግዱት መሬት ላይ ሂዶ መነጠፍና መስገድ አይደለም። ያን አስባችሁ ከሆነ ይህ ለአምላክ ለአላህ ብቻ ነው የሚደረገው። እንዳልሽው ትክክል ነሽ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙዓዝ ማን ነው ኢብኑ ጀበል የሚባለው ሰሃባ መጥቶ ሊሰግድላቸው ሲል ነቢያችን ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉት። ለአንድ ለአላህ እንጂ ለሌላ ለማንም ማጎብደድ አይቻልም፣ ለእኔም እንዳትሰግድ እንዳታጎነብስ ብለው ከልክለውታል። ለአንዱ ለአላህ ብቻ እንጂ ብለው ተናገሩ። ስለዚህ ስጁድ ተሕያ የሰላምታ ስግደት ነው። ሰው ሰላም ስንለው ጊዜ እንደዚህ ብለን ሰላምታ የምናቀርብለት አለ አይደለ? ያን ነው እንጂ አደም ዐለይሂ ሰላም የተደረገለት ሄዶ መሬት ላይ እንደ መስገድ የሰው ልጆች እንደሚሰግዱት ምናምን አይደለም። እሺ የመጨረሻ ጠይቄ እንትን እንዳለው ሰዓት እንደጨረሽብህ የመጨረሻ አንድ ጠይቄ አለውና እንትን ጨርሻለሁ። ሌላ ደግሞ ሱራ መርየም እንግዲህ ስለ ድንግል ማርያም ይናገራል፣ እንዴት እንደወለደችው ማለት ነው። እና እዛ አሁን አላህ አልወለደም አልተወለደም ነው የሚለው አይደል? ግን እዛ ምላል ሱራ መርየም 19 ቁጥር 33 ሰላምም በእኔ ላይ ነው በተወለድኩበት ቀን በምሞትበት ቀን ሕያው ሆኜ በምቀሰቀስበት ቀን። ታዲያ ኢየሱስ ክርስቶስ እኮ በሙስሊም እንደተማርኩት እኔ አልሞተም ነው አይደል? አልተሰቀለም፣ ከድንግል ማርያም ተወለደ። እንዲያምን እዛ በጣም የገረመኝ አላህ ለገብርኤል ሲልከው ነፋባት ይላል። ወዲያው ነው የተረገዘ፣ ወዲያው ነው የተወለደ። እና ኢየሱስ ክርስቶስ ሲናገሯት ለሷ ለማርያም ሲናገሯት ወደ ኢየሱስ ጠቀሰችና እሱ ተናገረ ይላል። ኦኬ፣ ግን ሰላም በእኔ ላይ ነው በተወለድኩበት ቀን በሞትበት ቀን ሕያው ሆኜም በምቀሰቀስበት ቀን። ታዲያ ለምንድን ነው ኢየሱስ ክርስቶስ በሞትበት ቀን ያለ? በቁርአን እኮ ኢየሱስ አልሞተም ነው አልተሰቀለም ነው፣ መጣ ሄደ ነው። ይህ የሚያወራው ወደፊት መጥቶ የሚሞትበትና የሚቀሰቀስበት ነው። እኛ ኢየሱስ ክርስቶስ አልሞተም ብለን እናምናለን ወይ? አልተገደለም፣ አልተሰቀለም፣ አልሞተም። ነገር ግን የሚያወራው ወደፊት ስለሚሆነው ነገር ነው። ከእርሱ በፊት ቀደም ብለሽ አይተሽው በነበር ስለ ዮሐንስ ወይም ስለ ያሕያ ሲያወራ ልክ ኢየሱስ በተናገረበት መልኩ ለዮሐንስ ተነግሮለታል። ምን አለ ስለ ዮሐንስ? አላህ ወሰላሙን ዐለይሂ የውመ ውሊደ ወየውመ የሙት ወየውመ ዩብዐሱ ሐያ ይላል። በእርሱ ላይ በያሕያ ላይ ወይም በዮሐንስ ላይ የእኔ የአላህ ሰላም ይሁን አለ። መቼ? በተወለደበትም ቀን በሞተበትም ቀን በሚቀሰቀስበትም ቀን አለ። አየሽ አይደለ? ስለዚህ ዮሐንስ ሞቶ ተቀስቅሷል ተነስቷል ማለት ነው? አልተነሳም። ስለምንድን ነው ታዲያ የሚያወራው? ወደፊት ስለሚሆነው እያወራል። መሲሁም ልክ እንዲሁ ወደፊት መጥቶ በምድር ላይ ይሞታል፣ ከዚያም ይቀሰቀሳል ለማንኛውም ሰው። ስለዚያ ነው የሚያወራው። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ መቼ እንደሚሞት ሲናገሩ የንዚሉ ዒሳ ብኑ መርየም ፊ አኺሪ ዘማን አሉ። የማርያም ልጅ መሲሁ የዘመን ፍጻሜ በሚደርስ ጊዜ ወደ ምድር ይወርዳል ካሉ በኋላ ፈየምኩቱ ፊኩም 7 ሲኒን ثم يتوفاه الله عز وجل በመካከላችሁ ያክል ይቆያል፣ ከዚያም አላህ ይገድለዋል ይሞታል አሉ። ስለዚህ መሲሁ ወደፊት መጥቶ ይሞታል። ስለዚህ አንቺ እያወራ ያለው ሙቼ ተነስቻለሁ እያለ እየተናገረ አይደለም። እሺ ኦኬ፣ በቃ ጨርሻለሁ። ለማንኛውም ታች ያላችሁ አትሳደው እሺ። እና እሱ በጣም አድንቃለሁ። እግዚአብሔር ይጨምርልህ። ሌላ ቀን እመልሳለሁ። ጨርሻለሁ። ተባረክ። ቢኒያም ቀጥል። ቢኒያም ይሰማል? አሎ፣ ይሰማል። እሺ መቀጠል ትችላለህ። አቤት፣ አይሰማም? ይሰማል እኮ አልጨርስም ነበረ። እንደዛ አንብቤዋለሁ። እንደዛ ይፈቀድላቸዋል ይላል። እሺ ከፈለክ አውጣና አንብበው ብዬ ነበር። አንድ ሴት ልጅን ሰውየው ገዝቶ ለሶስት ቀን ያክል ተጠቅሞ ከዚያ በኋላ እንትን ማለት ይችላል ነው ያልከን አይደለ? እንደዛ ይላል አንቀጹ ላይ። ሐዲስ ላይ ነው አለው። እሱ ሐዲስ ላይ ነው። አንደሽ ቁርአኑ ላይ እንደዛ ቁርአን ላይ ያለው ግን ይፈቀዳል ነው። ይፈቀዳል። ምንድነው የሚፈቀደው? በገንዘቦቻችሁ ይላል። አንብበው። ክፈትና ለምን አትከፍተውም? ይከፍትልሃል። ክፈተው። እሺ አይሽ
ከአንተ ጋር አንዴ ኔት አድርገው እና ተከታተል። እሺ ያውና ይታያል። ቢኒያም አለ ኔትህን አንሳ። አለ አዎ ያውና ምን ይላል? በባል ጥብቆቹ እጆቻቸው ምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው አለ። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ጥብቆች ሆናችሁ ዝምተኞች ሳትሆኑ አለ። ልብ በል እዚህ ጋር ከዚህ ጀምሮ ነው የምታነበው። እናንተ ምን አድርገውልሃል መሰለህ? ጥብቆች እባክህ አንድ ያዳምጠኝ፣ ልጨርስ። አንድ ያዳምጠኝ እሺ። ኔት አድርገው እናዳምጥ፣ ትጠቀማለህ። አብሽር። አሁን ምን ይሰጠዋል መሰለህ? ክርስቲያኖች ምን ያደርጋሉ? ሰባኪዎች ልጆቻቸውን ከዚች ጀምር ያነቡላቸዋል። በገንዘቦቻችሁ የሚለው ስርዓተ ነጥብ የሚባል ነገር አይታወቅም። ከዚችሁም የሚለው ከዚህ ነው የሚጀምረው። ይታያቸዋል አይደለ? በገንዘቦቻችሁ ከምትለው የጀምሩና ልትፈልጉ ለእናንተ ተፈቀደ፣ አለቀች በቃ። ያች ዝጋ ምን ሳትሆኑ ዝሙተኞች ሳትሆኑ ይላል። ዝሙተኞች ሳትሆኑ ማለት ነው። ስለ ማግባት ነው የሚያወራው፣ ስለ ጋብቻ ነው የሚያወራው። ዝሙተኞች ሳትሆኑ እያለ ዝሙትን እየከለከለ በገንዘብ መፈለግ ይፈቀዳል፣ ስለዚህ ሴተኛ ዳሪ ማለት ነው ይላሉ። ተመልከቱ። ሴተኛ ዳሪ ብለህ ዝሙትን ከለከለ። እዚህ ጋር ይታያል። ቢኒያም ዝሙተኞች ሳትሆኑ አለ። ሴተኛ ዳሪ ሲያልከው ምንድን ነው? ዝሙት ነው እሱ አይደለ? ያ በፍጹም ስለዚህ ዝሙተኞች ሳትሆኑ ይላል አይደለ? ይላል። በጣም ጥሩ። ሴተኛ ዳሪዎች ምንድን ናቸው? ዝሙተኞች ናቸው አይደሉም? ነው በትዳር ነው የሚገናኝ አስቡ እኮ። እዚህ ጋር ገንዘቡ ለምን አመጣው ነው? ምንድን ነው የሚለው? አሁን ላስረዳህ። ጥሩ መጣ። በቀጣዩ ላይ ታገኘዋለህ። ገንዘቡ ምንድን ነው ከተባለ መህር ወይንም ጥሎሽ የሚባል ነገር አለ አይደለ? አንድ ሰው ሴት ልጅን ሲያገባ ጊዜ የሚሰጣት ጥሎሽ፣ ስለዚያ ነው የሚያወራው። የቱ ጋር ነው እንደሱ የሚለው ቃል? ያው እዚሁ ጋር የትም ሳትሄድ ተፈቀደ ካለ በኋላ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። ያው ስለ መህር ነው የሚያወራው፣ ስለ ጥሎሽ ነው። አንድ ሰው ሲያገባ ጊዜ ቅድመ ጋብቻ ላይ የሚሰጠው ጥሎሽ ያንን ነው ገንዘብ እያለ እንዲናገረው አገኘ። ስለዚህ አሁን ይሄ ቁርአን ላይ ነው መጣን። ሐዲስ ላይ ግን 3 ቀን እንትን ካላችሁ በኋላ ከዛ በኋላ ደግሞ እንደዚህ ብር ስጧቸው ይላል። ሳሂህ ሙስሊም 1403 ላይ እና 1403 ሌላ ደግሞ አሁን እሱ ሙስሊም ወይስ የትኛው ላውጣልህ? ላይ ላውጣልህ? ላይ አዳምጥሽ ላንብብልህ። አዳምጥሽ إن المرأة تقبل في صورة الشيطان وتدبر في صورة الشيطان فإذا أبصر أحدكم امرأة فليأتي أهله فإن ذلك يرد ما في نفسه له. إذا كان بس كان سويه تجنايته كذا ولا جزء أثمن من يمين. أرى سند 03 على 04 እስከ መጨረሻ ነው ታለው ወይ ያነበብኩት እዚህ ጋር የሚለው ሌላ ነው። ስለሱ አይደለም የሚለው 1403 ነው አውጣልኩ እኮ 1403 እኮ በቃ ነው ለሰውዬ ያው ያያል 1403 ኤ ብለኛል አይደል? ያው ይሄ ነው እኮ በአማርኛ ብለውና እስከ መጨረሻው እናነባለን። እስከ 03 04 አለ በዚህ ነው እኮ እዚህ ጋር ስለሱ በ3 ቀን እንትን ምናምን የሚል የለም። ቢኒያም
እንግሊዝኛ ትችላለህ ወይ? እንግሊዝኛ ላድርግልህና አንብበው እኮ በአማርኛ አድርገዋል። እሺ ወደ እንግሊዝኛ አልችልም፣ አማርኛ ብቻ ነው የምችለው። በጣም ጥሩ። እሺ ወደ አማርኛ በትክክል ላይ ተረጉምልህ ይችላል። እኔ ግን ያው ላድርግልህ። እሺ አማርኛ ስለዚህ ከእናንተ አንዱ ሴትን ቢያይ ወደ ሚስቱ ይሄድ፣ ይህ በነፍስ ውስጥ ያለውን ነገር ይገታለታልና ያ ይህ ብቻ ነው የሚለው። በሶስት ቀን ይገናኝ የሚል የለም። በአረኛ ተጻፈው እኮ የትንሽ ጽሑፍ ብቻ አልነበረ። እባክህ እኔ አረበኛውን ላነብልህ እያልኩህ ነው። እኔ በደንብ አውቀዋለሁ። እሺ አረበኛውን እሱን አልፈልግም፣ ወደ አማርኛ ቀይርልኝ አልክ። እያወራ ያለው እዚህ ጋር ስለምንድን ነው? ለሶስት ቀን መገናኘት አይደለም። ምን አልከኝ? ጎግል ላይ እኮ ነው እንትን እና ምን ላይ ጎግል ላይ እኮ ነው። ምን ላይ ልተርጉምልህ? ቃል በቃል እያነበብኩ ልተርጉምልህ? ከቁርአኑ እንደዘሻል እኮ እሺ፣ እዚያ ጋር መጥቼ እንትን እያልኩ ነበር። ያ ሶሒህ ሙስሊም 1403 ይታያል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አብሰረ አሐድኩም ይላል፣ አንዳችሁ ሴትን ባየ ጊዜ ምናልባት ካየ ውጭ ላይ ፈልየእቲ አህለሁ፣ ወደ ቤተሰቡ ወደ ሚስቱ ጋር ይመለስ እና ከእርሷ ጋር ይምጣ። ፈኢነ ዛሊከ የሩዱ ማ ፊ ነፍሲሂ፣ ይህ በውስጡ ላይ ያለውን ነገር ይመልስለታል፣ ይገታለታል እና አሉ ነው። ስለዚህ እንጂ አንድ ሰው ሴትን ተገናኝቶ በሶስት ቀን ብር ይስጣት ምናምን የሚል ቃል አንተ የተናገርከው የለም። እስኪ ግን እኮ እንደዚህ በጣም ነበር በአማርኛ አስተረጉመው። አሁን እዚህ ጋር ብዛቱ አይተዋል። አማርኛ ላይ ያለው ላይ ሁለት መስመር ብቻ ነው በአማርኛ አስተረጉሙ። በፈጣሪ ቋንቋን ተርጉምልኝ ወይ አንተ ክፈትና ተርጉማ አሳየልና አንድ ሰው ሴትን ተገናኝቶ በሶስት ቀን ብር መስጠት ይችላል የሚል አሳየን። ችግር የለም። ስታወራ ሶስት የሚለው የለም። 04 ላይ ዝቅ ብለህ አንብበው። 4 ላይ ዝቅ ብለህ አንብበው። 04 ላይ ማለት ነው እዛው። እሺ 04 ላይ ነው። 04 እሺ 04 ምን ይላል? حدثنا محمد بن عبد الله بن نمير الهمداني حدثنا أبي ووكيع وابن بشر عن إسماعيل عن قيس قال سمعت عبد الله يقول كنا نغزو مع رسول الله صلى الله عليه وسلم ليس لنا نساء فقلنا ألا نستخصي فنهانا عن ذلك ثم رخص لنا أن ننكح المرأة بالثوب إلى أجل ثم قرأ عبد الله يا أيها الذين آمنوا لا تحرموا طيبات ما أحل الله لكم ولا تعتدوا. أهل مزيقاب باللسوس كان يأكل سويه ياقبا يمينين زابر اشتاث يمين أي استمر يقدموا ምንም አልተዋጠልኝም። የትኛው እንትን አተረጓጉ ምን ማለት ነው? እንትን ይሄ ሁሉ ቃላት እንዴት በሶስት መስመር ተረጎምከው በአንዴ? በምን ቋንቋ እንግባባ? ወይ አረበኛውን እናንብብ አታውቀውም፣ ወይ እንግሊዝኛውን ታውቀዋለህ አታውቀውም፣ ወይ አማርኛ ትርጉሙልኝ አልክ። አሁን ምን ታደርጋለህ መሰለህ አንተ? ወይ ሌላ ስልክ ይዘህናልና እኮ ወይ ከመጀመሪያው ጀምረህ አሁን ስህተቱ ከማን እንደሆነ ታውቃለች? ወላሂ ከእሱ አይደለም ስህተቱ፣ ወላሂ ከእሱ አይደለም ስህተቱ። እኮ እንዳለ ከማን ይመስላችኋል ስህተቱ? ኮሜንት ላይ ተናገሩ። አረብኛው ስንት ስህተቱ ከማን ነው ስህተቱ? አረብኛውን ስንት ልናገር ትንሽ ሁሱ ከማን ነው ስህተቱ? አንድ ጊዜ ልጆች ካስተማሩ ይህንን ጽፌ የሰጡ ሰዎች ናቸው። ይህን ጉድ የሰሩ ቆይ በአማርኛ እንትን አለ ሀዲስ የለህም አንተ? በአማርኛ እንትን አለ ወይ ደግሞ በአረበኛ ነው ያለው። አንተ ደግሞ ከሁለቱም ከኔትወርኮች ጀመር አለ በአማርኛ የተጻፈ ይኖራል። የለም ወላሂ እኔ አውቀዋለሁኝ አረበኛውን። ይሄን ምን እንደሚል አውቀዋለሁ። ወገኖች ተሳስተ ነው። አሁን አንተ ይህን በእስልምና ላይ እንጠይቃለን እያሉ ይሄ እስልምና ስህተት ነው እያሉ የነገሩትን ስትጽፍ አስንፍተህ ነው እንጂ ይሄ ሀዲሱ አይደለም። ይሄ አንተ ያልከው በእርግጥ ያው በእስልምና ላይ ሲቀጥፉ እነ ወሰሊሙ ተስሊማ የሚጽፉት አሉ። ሂድና ይሄ የትኛው ሀዲስ ላይ ነው ያለው በልና ጠይቃቸው። መልሰው ቁጥሩን አስተካክለ ይሰጡሃል። ይዘህናና ሁሱን ጠይቀው እንጂ ሁሱ ያነበበለ ትክክል ነው። አልተዋጠልኝም ለምትለው
በእንግሊዝኛም አቀረበልህ፣ እንግሊዝኛ አልችልም አልክ። በአረብኛም አነበበልህ፣ ተረጎመልህ። በአማርኛም ተረጎመልህ፣ አልተዋጠልህ። ያልተዋጠልህ የተሳሳተ ቁጥር ይዘህ ስለመጣህ ነው። እሺ እንጂ ሁሱ አይደለም። መልሰህ ይሄ ቁጥሩ አልተሳሳተም። ድርቅ ቢኒ ይሄ ሚስት አግብታችሁ በ3 ቀን ገንዘብ ስጡ የሚል በነገር ላይ መጽሐፍ ቅዱስ ላይ አለ። ዘፍጥረት 38 የይሁዳን ታሪክ ታውቀዋለህ? ዘፍጥረት 38 የይሁዳን ታሪክ ታውቀዋለህ? የይሁዳን ታሪክ ካወቅከው የረአብን ታሪክ የጋለሞታይቱን የረአብን ታሪክ ካወቅከው ለ3 ቀን ብቻም ሳይሆን ለ3 ደቂቃ አንድ ክርስቲያን ወንድ ከአንድ ሴት ጋር ተገናኝቶ ሳንቲም ሰጥቶ መገናኘት ይችላል። ለ3 ቀን ብቻ አይደለም። ሂደህ ዘፍጥረት 38 ላይ ያለውን ታሪክ አንብበው። የረአብን ታሪክ አንብበው። የረአብ ታሪክ ጋለሞታይቱ ረአብ የ1954ቱ መጽሐፍ ቅዱስ ጋለሞታይቱ ረአብ ሲላት የ2000 መጽሐፍ ቅዱስ ምን ይለታል? ዘሙታ የምታድረው ረአብ ይላታል። ጋለሞታ ናት። የፈለገ ወንድ እሷ ጋር ለ3 ደቂቃ ለ1 ደቂቃ ለ1 ሰዓት ለ1 ቀን ለ2 ቀን ለ3 ቀን እሷ ጋር አብሮ እየተኛ ይሄዳል። ይቺ ሴት ምን ትባላለች? ዘሙቷ አዳሪ ይላታል መጽሐፍ ቅዱስ። ኦኬ። ስለዚህ አንድ ክርስቲያን ወንድ እንደ መጽሐፍ ቅዱስ አስተምሮ 3 ቀን ብቻ አይደለም ለ3 ደቂቃ አንድ ሴት ጋር ገንዘቡን ሰጥቶ አምባር ያለው አምባር፣ ብር ያለው ብር፣ ቀለበት ያለው ቀለበት ሰጥቶ እዛች ሴትዮ ጋር ግንኙነት ፈጽሞ መሄድ ይችላል። ተግባብተናል? ይሄ የመጽሐፍ ቅዱስ ጋብቻ ነው። ስለዚህ አንድ ደግሞ የምነግርህ ነገር ምንድን ነው? የሆነ የሰዎችን ስህተት እያባረርክ ብሄድክ ቁጥር ያንተ ስህተት ነው የሚጋለጠው። ተግባብተናል? በእስልምና አንድ አልጨረስኩም። ቁርአን ላይ አስረዳህ እኮ ያ ምን ይባላል? ጥሎሽ ነው። በእስልምና ጥሎሽ ግድ ነው። ጥሎሽ ብሎ ማለት ልብሷን የምትለብስበት የምታጌጥበት ገንዘብ መስጠት አለበት። ጥሎሽ ምንድነው? የወንዱን ንብረት እንዳለው ገንዘብ እንዳለው የሚያሳይ ስለሆነ ጥሎሽ ግዴታ ነው። ገንዘብ የተባለው ጥሎሽ ነው፣ ነግሩሃል። ከዚህ ውጭ አንተን እንድናስደስት ለዝሙት ነው አንልም። ተግባብተናል? ነቢዩ መሐመድ አለይሂ ሰላቱ ወሰላም ቆይ አዳምጥ ቢኒ፣ አንተ ይሄ እዛ የሰው ስህተት እንዲፈልጉ የነገሩ ሰዎች በ3 ቀን ገንዘብ ሰጥቶ ለ3 ቀን የሚለው ያ ነቢያችንን ከልክሏል። ነቢዩ መሐመድ ምን ብለዋል? ይሄ ዝሙት ነው ብለው አስቆመዋል። የእኛ ነቢይ አስቆመዋል። ኢየሱስ አላስቆመም። መጽሐፍ ቅዱስ አላስቆመም። አንድም የመጽሐፍ ቅዱስ ላይ ያለ ታሪክ ይህንን ነገር አላስቆመም። ደግሞም ይሄ ዝሙት አይደለም። እንደውም እንደ መጽሐፍ ቅዱስ እኮ ዝሙት አይደለም። አንድ ወንድ አንዲትን ጋለሞታ ሴት ገንዘቡን ሰጥቶ ከዛ ሴትዮ ጋር ግንኙነት ማድረጉ ኢቨን እንኳን ዝሙት አይደለም፣ ጋብቻ ነው የሚባለው። ጊዜያዊ ጋብቻ ነው የሚባለው። ይሄ በአማርኛ ቋንቋ ራሱ ቋንቋውን ራሱ ስታችሁ ነው በእስልምና ላይ እየቀጠፋችሁ ያላችሁት ማለት ነው። ምን ይባላል? ጊዜያዊ ጋብቻ። ለ1 ደቂቃ የሚደረግ ጋብቻ፣ ለ1 ሰዓት የሚደረግ ጋብቻ፣ ለ1 ቀን የሚደረግ ጋብቻ፣ ለ3 ቀን የሚደረግ ጋብቻ፣ ለ1 ወር የሚደረግ ጋብቻ። በጋለሞታይቱና በሰውየው መካከል የሚደረግ ምንድን ነው? ስምምነት ነው። ስለዚህ አንድ ክርስቲያን ወንድ ሚስት ከሌለችው ሚስቱ ከሞተችበት አንዲትን ጋለሞታ ፈልጎ ቀለበቱን ወይ ጠቦት ካለው ጠቦት፣ ብር ያለው ብር ሰጥቶ ግንኙነት ማድረግ ይችላል። መጽሐፍ ቅዱስ በግልጽ ያስተምራል። ዘፍጥረት 38ና የረአብን ታሪክ የጋለሞታይቱን ረአብ ታሪክ ነግሬሃለሁኝ። ለሁለተኛ ጥያቄ ልጠይቅ ስትመጣ በትክክል ቁጥሩን ይዘና ቶሎ ይህን ይመስላል። ቀጥሉ ሁሱ። አንድ ቆይ ከአንቺ ጋር አልጨረሰው። ይሄ ትክክል እርግጠኛ ስለኔ ራሴ ስላነበብኩ ግን እኔ አፕሊኬሽኑ ስለሌለኝ ነው እንጂ አይን ባይን ስላነበብኩት እኮ ነው እንጂ ሰው የሰጠኝ አይደለም። አረ ፕሊስ ሚውት አድርጉት። ወይ ሌላ ጥያቄ ካለ ሌላ ጥያቄ ጠይቅ፣ ከሌለ ውረድ። ወገናችን ድርቅ አትብል። ቁጥር አስተካክልህን አልንህ እኮ ችግር የለም። እሺ እኔ አልፈዋለሁ። እሺ ሂድ። ቪዲዮ መክፈት ትችላለህ? ቪዲዮ መክፈት ትችላለህ? 2 ስልክ የለኝም አልኩሽ። በቃ ሂድና ስልክን ሹት አድርገውና ሂደህ በደንብ ተግባባና ከሰጡ ቁጥር ጋር ናቶሎ። ይኸው የሁሱ ቤት አለ፣ ሌላም ወንድሞች ቤት መግባት ትችላለህ። ያመጣው ቁጥር ሙት ቢኒያ ማታ አመጣለታለሁ። ችግር የለም። ማታ አመጣለታለሁ። ማታ በጣ ናቶሎ ያስገቡሃል። ይኸው ሁሱ ያስገባሃል። ሌሎቻችሁ ሌላ ክርስቲያን አስገቡ። ቢኒያምን አስወጡትና ሌላም ጥያቄ ነበር ጠይቅ ቢኒያ መመለስ የሚችል ከሆነ ይመልስልኝ፣ አለበለዚያ ወርዳለሁ። ችግር የለም።
ምን አልክ? መመለስ ከቻለኝ መልስልኛል፣ አለበለዚያ ወርዳለሁ። ችግር የለም ቦታ ከያዝኩባቸው እኮ ጠይቅ። ሌላ ጥያቄ ይህማ ተመለሰልህ እኮ። እንትን አንቺ ለምሳሌ አንቺ አላህ ያሳቸው ብለሽ ትቀራለሽ አትቀሪም? ምን አላህ ያሳቸው ብለሽ ትቀራለሽ? አዎ እቀራለሁ። ምን ችግር አለው? ጳውሎስ እኛ ከሰበክ ነው ወንጌል ውጭ የሰበከ እግዚአብሔር የተረገሙ ይሁኑ ብሏል እኮ። ይህን ጥቅስ አታነብም? ታነባለህ አንተ። በጳውሎስ ታምናለህ። ኦኬ አንተ ጴንጤዎችን የተረገሙ ይሁኑ፣ ሙስሊሞች የተረገሙ ይሁኑ፣ ያኔ ያንተን እምነት ያልተከተለ በሙሉ የተረገሙ ይሁኑ እያልክ እኮ ታነባለህ እኮ። ገላትያ ላይ ጳውሎስ እኛ ከሰበክ ነው ወንጌል ውጭ የሰበከ የተረገመ ይሁን ብሏል። እንደውም እግዚአብሔርም ራሱ እኮ አልታዘዝም ያሉትን ሁሉ ይጥፉ እያለ እኮ ይዝታል እኮ፣ ያጥፋቸው ይላል እኮ። በጠማማ መንገድ የሚሄዱትን ነው እኮ በጠማማ መንገድ የሚሄዱትን ነው እኮ እኛም እንጂማ ቀጥ ያሉትማ ወንድሞቻችን ናቸው። ቀጥ ላሉትማ እኮ ጸሎት እናደርግላቸዋለን። የአላህ ሰላም በእናንተ ላይ ይሁን እንላቸዋለን። ቁርአን ላይ አለ። ኦኬ ስለዚህ የአላህ ሰላም በአማኞች ላይ ይሁን እንላለን። አማኞችማ ከሆኑ ወንድሞቻችን ናቸው። እናንተ ስደባቸውን ብቻ ሲሆን ግደላቸውም ይላል። ግደሉ ይሄ ግደላቸው የሚለው እንትን ነው። ይሄ ምንድን ነው? ይሄ ወታደራዊ ስርዓት ነው ወገናችን። በወታደራዊ ስርዓት መወያየት ከፈለግ መነጋገር ወታደራዊ ምናምን ሳይሆን በቃ እናንተ አሁን ሙስሊም ያልሆነ ሰው ግዴታ መገደል ሙስሊም ያልሆነ ሰው ለምን ይገደላል? አይገደልም። ኃጢአት ነው። ሙስሊም ያልሆነ ሰው መግደል አይቻልም በእስልምና። ሁሱ መልስለት፣ ቁርአን ግለጥና አሳየው፣ መልስለት። ሌሎቻችሁ መልሱ አስረዱት። ቆይ ይቅርታ፣ አንድ ጊዜ ስራ ሊይዝ ነው፣ ማዳም ጋር ሊሄድ ነው። ይመልሱልሃል ልጆች። ችግር የለም። ከኔ ጋር ይቀጥል። ሰላም አለይኩም። ሰማለሁ። አለይኩም ሰላም ወረሕመቱላሂ ወበረካቱ። ፎሎው እያደረጋችሁ ሳለህን ቀጥል።